ከቻላችሁ ትልቅ ነገር ቁመትም አይደለም ወጡቻም አይደለም ወርሶ ነገር አይደለም ወይ ሙቀትም አይደለም እባካችሁ ባህሪ ህይወትን ያስተካክል አንተ ልታስተካክል የምትችል ሴት እሷን መልኳ ምናምን አትበል ኦር የሆነ ነገር አትበል ባህሪዋ ምን ይመስላል ባህሪዋ ነገርኛ ተወርጭ ይወድም አንተ ሁለት ተቆለ መጥቷል ትሞረዳለች ቤት ውስጥ ቃላቶች ታስተምራለች ስለዚህ ባህል ውስጥ ወርስ ያደርጋል ባህሪው ለምሳሌ ጫማውን ልክ እንዳትሹ ራርካሱ ምትቆነ በየኬቲሲ ቤት ውስጥ ምትወስድ ከሆነ እድሜያችሁ ከ50 ዓመት ባህሪ መስተካከል ካለበት ወንድ ምንድነው የሚፈልገው ሴት ምንድነው ግን የገባው ጥሩ ነው ኢየሱስ ጌታ ምንድነው የምትፈልገው ምንድነው ወንድ ሴት የሚፈልገው ሶስት ልደልፈው ጸሎት ብቻ ጌታ ወይ ታቃለህ ምኞቴ ታቃለህ ኃያል የሆነ እግዚአብሔር ሰው እና ጌታን የሚያመልክ ሰዋቂ ካልሆነ እግዚአብሔር ሰው አይደል እኔ አውቃለሁ በዚህ ቤት ውስጥ ማለት ፓስተር አብሶኒ የኔት የምነግራችሁ ነገር መስተካከል ካለበት ባህሪውን ማለት ነው ማስተካከል ማንም ሰው ከሰማይ አይመጣም ማንም ሰው በመማር ልጅ ይሆናል በመማር ማለት ይቻላል በመማር መለወጥ ይቻላል በመማር ሌላ ሰው ይቻላል እግዚአብሔር እየነገረን ያለው መማር ለውጥ ባህሪ ደግሞ የሚያድግ እንጂ የሚቆም አይደለም የሚያድግ እስከ አሳደገው ድረስ ይሄዳል ሊያድግ የሚችልበት መንገዶች አሉት መጽሐፍ ቅዱሳችሁ በዚህ ነገር ላይ ምሳሌ ምዕራፍ 22 ቁጥር 6 ላይ ሕፃን በሚሄድበት መንገድ ምን ነው ባደገ ጊዜ ከሱ ፈቀቅ አይደለም ያድጋል ማለት ባህሪም እንደ ሕፃን ነው የሚያድግ ነው ነንስቶ ይሄዳል አንድ ነገር ለምደህ ማቆም ይቀላል አንድ ነገር ለምደህ ማቆም ይቀላል አብረን አደግከው ነገር ጋር አንድ ነገርችን ለመድከው ማቆም ይቀላል ግን አብረን ከዛ ነገር ጋር ካደግን ግን የመጨረሻ ከባድ አንዲት እህት የሆነችው እውነተኛ ነገር ይገባል ስታርት ያደረገችው she was start 6 በ6 ዓመት የ6 ዓመት even she knows the day since that one what anyone ከፈለገች አረጋለች next week ላይ ምስክርነቱ ተሰጥቷል በዛሬው anyone ይዛለች ማን ይሁን ምን ይሁን ይዛለች
ከተማ ሰፈር ውስጥ የታወቀች ነው። ለምን እንዲሆነስ በቃ አልቆ ምን እንደሆነ ፍላጎት የመጨረሻ የነገረች መንገድ ላይ ሁሉ የማታውቃቸው ሰዎች ሁሉ ጋር ባህሪ ሆኖ አደገ። አገባች የሚቆም መስሏት ነበር። ነገር ግን ባህሪ ስለሆነ ሽቷ ባላ ወጣታል። ነገር ግን አብሯት ስላደገ ከፍተኛ የሆነ ትግል በኋላ ጸልይ መንፈሱ መናገር ጀመረ። መንፈሱ እሷ ትወደኛለች እንጂ እኔ አይደለሁም። ስትጸልይ ልቀት አባረኝ የለም አይዞህ እሺ ጊዜ ክርስቲያን ግን ትወደኛለች እሷ ናት የምትስበኝ እንጂ እኔ አይደለሁም። አብሯት አድጓልና ትግል ሆነ። ለረጅም ሰዓት የጸለየ ብዙ ሲያፈራና ብዙ ሆነ በኋላ ለቋሚ ለመጀመሪያ ጊዜ 2 ቀን አድራ መጣች። ሴክሹዋል ፊሊንግ ሳይኖረኝ ለመጀመሪያ ጊዜ አለች። 2 ቀን ባህሪ ያድጋል። ባህሪ አሁን ይይዛል። ባህሪ ከመንፈሳዊ ዓለም ጋር ያጣብቃል። ባህሪ ህይወት ነው። ምንድነው አሁን እያለማመድከው ያለው? ለመንፈሱ ዓለም እጅ እየሰጠነው ያለው ለክፋት ለሆነ ነገር። በጎ ከሆነ በጎ ነገር ይይዛል። ክፉ ከሆነ ግን በክፉ ትያዛለህ። እያሰለጠንክ ያለው ባህሪ ማለት ነው። ኢንጆይ ያደረኩ ላይ በጣም ደስ እያለኝ ነው። ከብዙ ነገር እየሰራው ነው። ሰዎች እንዲያታለቁ እየሰራው ብዙ ሴቶች ጋር አብሬ እወጣለሁ፣ እንዲገባለሁ፣ እንዲወጣለሁ፣ እንዲያልቅ you think you are good ነው። ራስን ለምን እንዳዘጋጃለህ? መንፈሳዊ የሆኑ በመንፈስ ዓለም የሚንቀሳቀሱ ሰዎች አሉ። ታገኝ ባህሪ የሚሰሩ የተወሰነ ጊዜና ቦታ ላይ አንድ ባህሪ የሚሰራው የተወሰነ ጊዜና ቦታ ላይ ነው። እንዴት ነው ይሄ ነገር ማለት? ባህሪ የተወሰነ አካባቢ ላይ ያን ባህሪ ትገልጠዋለህ። ለተወሰነ ጊዜ ይሄ ሌላ ሰዎች ጋር ስትሄድ ያን ባህሪ አይቀበሉት ይሆናል።